የዲቪ ፕሮግራም ተሰረዘ። ሰላም እንዴት ናችሁ? ከጥቂት ቀናት በፊት የዲቪ ፕሮግራም ለሚቀጥሉ ዓመት እንደተሸጋገረና የሚደረግም ከሆነ በ2026 ጁን ወይም ጁላይ ወር ላይ እንደሚደረግ አሳውቂያችሁ ነበር። ነገር ግን አሁን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባስተላለፉት ቀጭን ትዕዛዝ የዲቪ ፕሮግራም እንዲቋረጥ ተደርጓል። ለዚህም እንደ ምክንያት የተጠቀሰው ደግሞ በዲሴምበር 13 እና ዲሴምበር 15 በብራውን ዩኒቨርሲቲ ተከስቶ በነበረው ማስ ሹቲንግ ተጠርጣሪ የነበረው ግለሰብ ወደ አሜሪካ የገባው በዲቪ ፕሮግራም በመሆኑ ምክንያት ነው። በነገራችን ላይ ከዚህ በፊትም እንደዚህ አይነት ነገር ተከስቶ ነበር። በማስ ሹቲንግ የተጠረጠረ ግለሰብ ወደ አሜሪካ የገባው በዲቪ ፕሮግራም በመሆኑ ዶናልድ ትራምፕ ደግሞ ይህንን ገና ፕሬዚዳንት ሆኖ ሳይመረጡ ጠይቀው ነበር። በነገራችን ላይ ነብዩ ኤርሚያስ ልትሉኝ ይችላላችሁ። ገና የአሜሪካ ፕሬዚዳንታዊ ምርጫ እየተደረገ በነበረበት ጊዜ አንድ ቪዲዮ ሰርቼ ነበር፣ ወደ በኋላ አሳያችኋለሁ። ይህ ቪዲዮ ላይ ደግሞ ዶናልድ ትራምፕ ዲቪን እንደማይፈልጉት እና እሳቸው ከተመረጡ ደግሞ ሊያስቀሩት ይችላሉ የሚል ቪዲዮ ሰርቼ ነበር። አብዛኞቻችሁ ፍርድ ቤቱ አይፈቅድላቸውም ስትሉ ነበር። ነገር ግን አሁን ይህ ፕሮግራም መጤን አለበት። ለምንድን ነው በዲቪ የገቡ ሰዎች በእንደዚህ አይነት ወንጀል ላይ ሊሳተፉ የቻሉት የሚለው ነገር መጤን ስላለበት ይህ ዲቪ ፕሮግራም መቋረጥ አለበት ብለዋል። ስለዚህ አጢነው ደግሞ አያስፈልግም ብለው የሚተውት ከሆነ ወይም ደግሞ አስፈላጊ ነው እነዚህ ማስተካከያዎች ተደርገው ይቀጥሉ የሚሉ ከሆነ ደግሞ መግለጫ የሚያወጡ ይሆናል። እኔም ማሳውቃችሁ ይሆናል። ለትኩስና ታማኝ የሆኑ መረጃዎች ፎሎ ማድረግ አይረሳ። ለሁላችሁም መልካም ጊዜ። እንግዲህ ቁርጣችንን አውቀናል። መግለጫውን እንጠብቃለን።